ይህ የዓለማችን ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህንን $1 ሚሊዮን መጨረሻ ላይ የሚገኘው ሰው ይወስደዋል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኝ ሁላችሁም። እሺ ለ$1 ሚሊዮን ነው። ማርክ በኋላ እንገናኝ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 52 53 በእውነቱ እስከ ይህ የዓለማችን ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህንን $1 ሚሊዮን መጨረሻ ላይ የሚገኘው ሰው ይወስደዋል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኝ ሁላችሁም። እሺ ለ$1 ሚሊዮን ነው። ማርክ በኋላ እንገናኝ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 52 53 በእውነቱ እስከ ይህ የዓለማችን ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህንን $1 ሚሊዮን መጨረሻ ላይ የሚገኘው ሰው ይወስደዋል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኝ ሁላችሁም። እሺ ለ$1 ሚሊዮን ነው። ማርክ በኋላ እንገናኝ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 52 53 በእውነቱ እስከ ይህ የዓለማችን ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህንን $1 ሚሊዮን መጨረሻ ላይ የሚገኘው ሰው ይወስደዋል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኝ ሁላችሁም። እሺ ለ$1 ሚሊዮን ነው። ማርክ በኋላ እንገናኝ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 52 53 በእውነቱ እስከ